ሰላም ቤተሰቦች እንዴት አላችሁ? ይሰማል ይሰማል ይሰማል? Do you hear me? ሰላም ቤተሰቦች እንዴት አላችሁ? ይሰማል ይሰማል ይሰማል? Do you hear me? ሰላም ቤተሰቦች እንዴት አላችሁ? ይሰማል ይሰማል ይሰማል? Do you hear me? ሰላም ቤተሰቦች እንዴት አላችሁ? ይሰማል ይሰማል ይሰማል? Do you hear me? ሰላም ቤተሰቦች እንዴት እሺ ሰላም እንዴት ናችሁ? ክቡራን ተመልካቾቻችን ከዚህ በኋላ እንደምትመለከቱት እንግዲህ ቪዥዋል ጂኦግራፊካሊ አቀማመጥና ስትራቴጂክ የሆኑ ፕሌሶች ነው የምንመለከተው ዛሬ። እንግዲህ ጉግል ማፕ አዲስ ሳተላይት ኢሜጅ ለቋል። ይሄ እስካሁን ባለፉት ዓመታት የምናየው ኢሜጅ አይደለም። ይሄ በጣም የተሻሻለው ኢሜጅ ነው ይሄኛው ማለት ይቻላል። እንደምትመለከቱት ትንሽ ለወጥ ያለ ነገር አለው። ክቡራን ተመልካቾቻችን እንግዲህ አሁን ይህ ማለት ምንድነው? አንድ ወር አልሆነም ስቲል ቼንጅ ከተቀየረ ማለት ነው። ስለዚህ እነዚህን እና የመሳሰሉትን እንመለከታለን። ኤርትራን ኤርክራፍት እንዲሁም ደግሞ ሌሎች ወታደራዊ ካምፖችን እና ሳዋን ምናምን የምንመለከት ይሆናል ማለት ነው። ክቡራን ተመልካቾቻችን ቤተሰብ እያደረጋችሁ እናንተም የዚህ ቻናል ቤተሰብ እንድትሆኑ ነው በአክብሮት እንጠይቃችሁ ማለት ነው። እንግዲህ ይሄ ጉግል አርዝ ማፕ ቁልጭ አድርጎ ዲቴይል የሚያሳየን ነው ማለት ነው። ይሄ ሪል ነው ግን ኖት ላይቭ። አንዴ ነው ካፕቸር የሚደረገው ሳተላይቱ። ይሄ በየጊዜው ይሄ ቲክቶክ ላይ የሚያወሩት ላይቭ እንደዚህ እናያለን ምናምን አይደለም። አንዴ ካፕቸር ይደረጋል። በየምን ያህል አመቱ ይሆን አላውቅም፣ ራውንድ ተደርጎ እርዝ የሚያነሱበት ሜትድ ነው ይሄ ጉግል ማፕስ የምንለው ማለት ነው። ስለዚህ አንዴ ነው ካፕቸር አድርጋ የምትሄደው ማለት ነው። ስለዚህ ይሄ እንደምትመለከቱት እንግዲህ አስመራ ኤርፖርት ነው። እንግዲህ አስመራ ኢንተርናሽናል ኤርፖርት ይሄ ነው። በፈለግነው ሳይዝ እንደዚህ አድርገን መመልከት እንችላለን። እንደምትመለከቱት 3D ቪው አድርገን 2D 3D አድርገን መመልከት እንችላለን። ክቡራን ተመልካቾቻችን እስቲ በትክክል ይታይ ይሰማ አይሰማ የሚለው እንግዲህ እስቲ ለማረጋገጥ ፈልጋለሁ። በዚህ ካፕቸር የሚደረገው ሳተላይቱ ይሄ በየጊዜው ይሄ ቲክቶክ ላይ የሚያወሩት ላይቭ እንደዚህ ታችን እስቲ በትክክል ይታይ ይሰማ አይሰማ የሚለው እንግዲህ እስቲ ለማረጋገጥ ፈልጋለሁ። በዚህ ወደ ፕሬዘንቴሽናችን እንሂድ ጋይስ። አሁን ማሳያችሁ እንግዲህ በትክክል ትከታተሉ ዘንድ ነው መጋብዛችሁ። ይሄኛው ትንሽ ሰፋ አለብኝ መሰለኝ። ይሄ እነዚህ እንዳልኳችሁ ዲቴል ነው የሚያሳየን። ይሄኛው ደግሞ እንዳልኳችሁ ኢንተርናሽናል ኤርፖርት ነው። ኤርትሪያን ኢንተርናሽናል ኤርፖርት ያረጁ በጣም ብዙ መኪኖች
እንደዚሁ ዲቴል ታያላችሁ። የረጅ አውሮፕላኖች የተለያዩ እንትኖች ማለት ነው። ይኸው እንትኑም ይሄ ኤርክራፍቱም የአየር ኃይሉም እዚሁ ነው። ምን አይነት እንትኖች እንዳሉ በዚሁም ማየት እንችላለን። የኢትዮጵያንም እንደዚሁም የአስመራንም በዚሁም አቅማቸው ይታያል። ምን አይነት ይሄኛው ሶሪ ይሄኛው አርሚው ነው። የአርሚ ኤርፎርስ ነው ይሄኛው። የምትመለከቱ ጀቶች ምናምን እንደዚህ አሉ። ሂር የተለያዩ አይነት ጀቶች አሉ ማለት ነው። እነዚህ ደግሞ ይኸው እንግዲህ ትልልቅ አውሮፕላኖች ይሄ ወታደራዊ አውሮፕላኖች እነዚህ ናቸው። ወደ ሁለት የሚጠጉ አሉ። ይሄኛው ጥላ ነገር ነው። ጥላ ውስጥ ይኖራሉ ብዬ ነው የማስበው። ምክንያቱም ይሄ ከፀሐይ ምናምን የሚከላከሉባቸው ጥላዎች ናቸው። እነዚህ ታያችሁ አይደለም? ከዚህ ተንደርድሮ ነው እንግዲህ ቦርደራቸውን የሚከላከሉት። እንዳልኳችሁ ነው። ይሄ ኤርፎርሱ ነው። ደሴም ፕሌስ ነው ያለው፣ ብዙም አይራራቅም። ይሄኛው ኢንተርናሽናል ኤርፖርቱ ነው። ይሄ አያችሁ አይደለም? ወይስ ይሄው ይሄ ነው ራሱ ነው ያመጣልን። እንደዚህ ታያላችሁ ማለት ነው። እነዚህ ተዋጊ ጀቶች ናቸው። ሄሪዝ አስሜራ ይሄ ነው። ብዙ ኢሜጅ የለውም እንደምትመለከቷቸው፣ ግን እነዚህ አርሚ ወይም ተዋጊ ጀቶች ናቸው። በቁጥር ናቸው ማለት ነው። ሪሰንት የሆነ ኢሜጅ ነው ይሄ። የዛሬ ዓመት ምናምን ካፕቸር ያደረጋችሁ ካለ እሱ ጋር ኮምፔር ማለት ይችላል። ኮምፕሊትሊ የተለያየ ነው ማለት ይቻላል ማለት ነው። ሄዲንግ ይሄን ትንሽ አያችሁ። ይሄ ስሪዲ ደግሞ ስታረጉት እንደዚህ ይሆናል ማለት ነው። አያችሁ። እዚህ እንዳልኳችሁ ጥላ ስርም አሉ። ሄሊኮፕተር አለ እዚህ ጋር እንደምትመለከቱት። ሌሎችም አይነት እንትኖች አሉ ማለት ነው። እሺ አስመራ እንግዲህ በጥቅሉ ከተማዋች ናት። ምንም ሪል ቪው ነው ማለት ሳተላይት ኢሜጅ ነው ይሄኛው። ስትሬት ቪው ላደረገው ነበረ። ቆይስ ዌት አይቼዋል። አዲስ አበባ ማነው አስመራ አዲስ አበባ
ይሄ ሎኬሽኑ ነው። 15 ዲግሪ ሴልሺየስ ላቲቲዩድ ሎንጊቲዩድ ምናምን የምንላቸው በዚህ ሎኬሽን ነው የምታገኟቸው ማለት ነው። እንደዚህም ከፈለጋችሁ እንደዚህ ፖይንት አድርጋችሁ ሎኬሽኖቹን ምን ማድረግ ትችላላችሁ ማለት ነው። ፓዝ ወይ ፖሊጎኑ መስራት ትችላላችሁ። እነዚህን ልክ ስትጨርሱ ሌላ ጊዜ እንዲሆናችሁ ማለት ያን ኤሪያ ስትፈልጉ እንደዚህ ሰርክል ሰርታችሁ አይቻ እንደዚህ ታረጉና ምን ታደርጋላችሁ? ሴቭ ታደርጋላችሁ። ሌላም ጊዜ ታገኙታላችሁ። በእያንዳንዱ የኢሉሚኔሽን ፕሮፋይል ማለት እንዳያችሁ አይደለም ጥቅም ወይ የስኩዌር ኪሎ ሜትሩ እያንዳንዱ በሜትር ያህል ምን ያህል ስፋቱን ስኬል ማድረግ ትችላላችሁ። በዚህ መሰረት እንደምትመለከቱት ክሊር የሆነ እንትን ነው። ኢትዮጵያም በዚሁ ቅርበቱን ነው የሚያሳያችሁ። እንደምትመለከቱት ያን ያህል ሩቅ አይደለም። በዚሁ ሳዋንም በዚሁ ማየት ይችላለን። ሳዋ ማለት ወታደራዊ ካምፕ ወይም ማሰልጠኛ ነው። ሳዋ ኤርፖርትም አለው ሳዋ ላይ። ሚሊቴሪ ቤዝድ ነው። ትሬኒንግ ኦፊሰር ይሄኛው ኤሪዝ እናንተ ሰልፍ ላይ ነበሩ እንደ ይሄ ምንድን ነው? አርሚው ሰልፍ ላይ ነበር መሰለኝ። ኤምኤስ ሳዋ ሚስ ይሄ ነው። ያው በጣም ታዋቂ ማሰልጠኛ ነው ማለት እንደነበር ሽሎኮን እና ጦር ላይ እንደሚባሉት አይነት ማለት ነው። እሺ ይሄ ትሬኒንግ ቤዝድ ነው። ከአስመራ ትንሽ ራቅ ይላል። ደሴቶችን ደግሞ ከፈለጋችሁ እንደ ዳህላክ ምናምን የተዘፈነላችሁ ኤሪያ ነው። ዳህላክ የሚባሉት ደሴቶች ደግሞ እነዚህ ናቸው። ዳህላክ ላይ የሚለው የስራ ቤቴ ነው። እነዚህ የኤርትራ ደሴቶች ናቸው። ፓርክም አለው። ይኸው ቤቶች አሉ። እንደዚህ ሳር ቤቶች ናቸው። አክቹዋሊ ከዚህ የተሰሩ ናቸው። ኤንሸንት ናቸው። ምጽዋ ወደብ ይሄ ነው። ምጽዋ ይኸው ቅርብ ነው። ባይዘው ለአፋር ለትግራይም ቅርብ ነው። ምጽዋ እዚህ እንደምትመለከቱት ይሄው እኮ ነው። ይሄ ማለት አፋር ድንበር እና ይሄ አያቸው የኢትዮጵያ ድንበር ለምጽዋ ምን ያህል ቅርብ እንደሆነ በዚች ይኸውላችሁ። ይኸው በቃ ምንም እንትን የለውም። ይኸውላችሁ ዳሎል ይሄ ነው። here is ዳሎል the most famous place ነው ይሄኛው ዳሎል ዲፕሬሽን ያው ሪል የሆነ ኢሜጆች ይሄውና ይሄ ነው ጨው ነው። ይሄ የጨው ክምር ነው።
ይኸው እንግዲህ በየቤታችን የምንበላው የነበረው ጨው በዚህ መንገድ ነው የሚዘጋጀው። እየተፈለጠ ነው ከዛ የሚዘጋጀው ማለት ነው። አያችሁ ዳሎል በዚህ ጎመራ በዚህ ደግሞ ጨው ያመርታል ማለት ነው። እሳተ ጎመራ ይዝ አያችሁ ኢቨን የሆነ በድን የሆነ ግመል ቢሞት ራሱ በሌላ ጊዜ ጨው ሊሆን ይችላል ማለት ያ አጥንቱ። ግን ሰው አለ እንዴት ነው የሚለው ነገር still one person it will watch me አጥንቱ ግን ሰው አለ እንዴት ነው የሚለው ነገር still one person it will watch me አጥንቱ good ሰው እየተከታተላችሁ ስለሆነ እጅግ አድርጌ አመሰግናለሁ። እንግዲህ ጂኦግራፊካሊ አካባቢዎችን ያለን እውቀት የሚጨምርላ በየስልኮቻችን ይህንን ጉግል ማፕ ጉግል አርዝ መጠቀም ትችላላችሁ ማለት ነው። እንደምትመለከቱት ይሄ ጉግል አርዝ ወይም ጉግል ማፕን መጠቀም ትችላላችሁ። እስኪ አዲስ አበባ እንምጣ። አዲስ አበባ ቦሌ International Airport here is almost welcome to በጣም ግዙፍ በርካታ አውሮፕላኖች ያሉት ማለት ነው። ከኤርትራ አንፃር ሲታይ እንደዛ ነው። ትንሽ ሚሊዮን እና መቶ ምናምን ሚሊዮን ኤርፖርት አንድ አይሆንም። actually ይሄ ኦን የቢሾፍቱ ፕሌን እንትን መሰለኝ ፕላን እንዲሁም እንደ የታዋቂነቱ ብዙ ኢሜጆች የሉትም። አሪፍ ኢሜጆች ኤክስፔክት አድርጌ ነበረ ግን ያህል አይደሉም ያሉት። this is Addis International Airport okay I think ይሄ ነው እንደምትመለከቷቸው በጣም በርካታ ጥላ ስርም ቆርቆሮ ስርም ያሉት ይሄ ቆርቆሮ ስርም ያው መጠለያ ነው። ከፀሐይ ከተለያዩ ነገሮች የሚጠበቅበት አያችሁ ምን ያህል ግዙፍ እንዳለው ይኸው ግማሽ ጭራቸው እዚህ ጋር እንደምታያቸው ውስጥም ያሉ አሉ ማለት ነው። ይሄ እንግዲህ ሲቪል ኤርፖርት ነው ማለት ነው። ይሄኛው ማሳያችሁ ይሄ አርሚ አይደለም። ሲቪል ኢንተርናሽናል ኤርፖርት ቦሌ ዓለም አቀፍ አየር ማረፊያ ነው። እንደምትመለከቱት በጣም ክሊር የሆነ ኢሜጅ ነው አሁን አዲሱ ጉግል የለቀቀው። እንደምትመለከቱት ከነጥላው ምን ያህል ግዙፍ እንደሆነ አያችኋል። በስመአብ ሉክ ያው ቦሌ የማታውቁት ቦሌ መድኃኔዓለም በዛው ላሳያችሁ በጣም እጹብ የሆነ ህንፃ ቤተክርስቲያን ነው። እሺ እስቲ ፎቶዎችን ማየት ትችላላችሁ። በአካል ለማታውቁት መጎብኘት ትችላላችሁ። ቦሌ በጣም ውብ የሆነ ቤተክርስቲያን ነው። ሉክ ያው ውስጡም ያምራል ውጭም ያምራል። እንደዚህ this is real not AI guys አላፋት ዝማሬ የነበረው ድባብ ነው። እነዚህን ማየት ትችላላችሁ ከሄዳችሁ እዛው ማየት ትችላላችሁ ማለት ነው። በጣም የሚያማምር ይሄ በሩ ነው። በር ውስጥ ስትገቡ ይሄ ነው። የተለያዩ በሮች ነው ያሉት። ሁሉም በሮች ስትገቡ በጣም ውቦች ናቸው።
ኤክስፔክትድ ያደረኳቸው ፎቶዎች አይደሉም። በጣም ብዙ የሚያማምሩ ፎቶዎች አሉ፣ ግን አፕሎድ አልተደረጉም። ሜቢ እቺ ብቻ ነች ጥሩ ትባል ላንድስኬፕ የሆነ ፎቶ ያለችው። ይኸው እዚህ ጋር ማለት ምርጥ ቴሌፎን ሳይዝ። በተረፈ ምርጥ ናቸው። ይሄኛው ቆንጆ ምስል ነው። ኤኒዌይስ ቦሌ መድኃኒዓለም ይሄን ይመስላል ማለት ነው። በዛውም እየጎበኘን ነው። ስቴዲየሙ አዲስ አበባ ስቴዲየም አዲሱ ይሄ ነው። ኢንተርናሽናል ስታንዳርድ ያለው ነው። ይለቃል አቅሙን ግን ኢሪዝ አዲስ አበባ ኢንተርናሽናል ስታዲየም በጣም የሚያምር ዘመናዊ ስቴዲየም ነው። ያው ቆየ ፕሮጀክት ነው። ስቲል አሁን ግን ያለቀ ይመስለኛል። እዛው ቦሌ መድኃኒዓለም አካባቢ ጀርባ ነው አደይ። ይሄኛው እንዳያችሁ ቦሌ ኢንተርናሽናል። ይሄ እንደውም እየበረረ ነው የተነሳው። ይሄኛው ልክ እየተነሳ ይመስለኛል። አዎ እየተነሳ ነው። እንደዚህ ነው። ቢኮዝ ሲነሳ ወደዚህ ነው የሚሄደው መሰለኝ፣ ወደ ቦሌ ክፍለ ከተማ ወደዚህ የሚበሩ ይመስለኛል ሲሄዱ። ስለዚህ ይሄ እየተነሳ ነው፣ እያረፋል። ቀጥታ ካፕቸር ተደርጎ ነው ልክ ሳተላይቱ ገጥሞ ይኸው ላይቶች ምናምን ይታያሉ። ኦንጎይንግ እያለ ነው፣ እየሄደ ነው። ካፕቸር አጋጣሚ ሆኖ ካፕቸር የተደረገው። ጋይስ አስመራ ኤርፖርትን አየን። አሁን ደግሞ አዲስን እያየን ነው። የአዲስ አበባ ቦሌ ዓለም አቀፍ ኢንተርናሽናል ኤርፖርት ማለት ነው እያየን እንገኛለን። ቢሾፍቱም ደግሞ አዲሱ የቦሌ የኢትዮጵያ ኤርላይንስ ንብረት የሆነው አስገራሚ አዲስ ኤርፖርት እያስገነባ ይገኛል ማለት ነው። እሱም እንዳንዱ ማሳያ ነው። ኤኒዌይስ ጉግል ማፕ አዲሱን ሳተላይት ቪው ለቀውልናል። እሱን አስመልክቶ ነው አሁን እንደዚህ እያየን ያለ ነው። እያንዳንዱ ዲቴል ወንዞች ሳይቀሩ የሚያሳይ እንትን ነው። አሁን ሉክ በጣም ክሊር የሆነ ኢሜጅ ነው የተለቀቀው ሳተላይቱ። ይኸው ጉግል እርዝ ነው። እንደውም በእንትን ማየት እንችላለን። ጉግል ማፕ ኤሪዝ ሮዬቺ ነበር የለቀኳት ጉግል ማፕ ላይ። ናው ዊ ኤክስፕሎር። በነገራችን ላይ እነዚህን ፎቶዎች ማየት ትችላላችሁ። እዚች ጋር ሳተላይት እናድርገውና ኤሪዝ አያችሁ። እነዚህ እኔ አፕሎድ ያደረኳቸው ናቸው ጉግል ማፕ ላይ። ሁላችሁም ያላችሁበት አካባቢ ሪሰንት የሆኑ ፕሌሶችን አሳይን ማድረግ ትችላላችሁ። እንደዚህ ውብ የሆኑ ምስሎችን አፕሎድ ማድረግ ትችላላችሁ ማለት ነው። ልክ በጣም ነው የሚያምሩት። በተለያየ ጊዜ አፕሎድ ያደረኳቸው ናቸው። ኤሪዝ በጣም ውብ የሆነ ነው። ውበት ይረግፋል፣ ነገር ግን ረግፎም እንደዚህ ውበትም ይረግፋል፣ ረግፎም እንደዚህ ውብ የሆነ አበባ ነው። ይሄኛው የሆነ ጊዜ ላይ ያነሳሁት መሰለኝ 2024 አካባቢ ያነሳሁት ምስል ላይ ይመስለኛል ይሄ። እና ውብ የሆነ እያንዳንዱ እንትኖች ቢልዲንጎቹ ምናምን ታያላችሁ አይደለ? ዲቴል ነው የአሁኑ ሳተላይት ኢሜጁ። አስገራሚ እንትን ነው። ዲስ ኢዝ ሴንት ፖል። እሺ ይሄ ምንድነው? ይሄስ እዚህ ጋር ፎቶዎች አድ ያደረኩ መሰለኝ። እስቲ ማየት እችላለሁ። የስ በጣም ውብ የሆኑ ፎቶዎች ናቸው። እንደውም የሆነ ማለት 12 ሰዓት አካባቢ ይመስለኛል እነዚህ ያልኳቸው 12 ሰዓት አካባቢ ነው። 12 ሰዓት አካባቢ የተነሱ ፎቶዎች ናቸው እነዚህ። ልክ
ነው የሚያምረው። ያው በስመ አብ አሜዚንግ። Currently view 1%. Thank you for you. ኤንዌይስ ወደ ቪዚታችን እንወስዳለን። በነገራችሁ ላይ በዛውም የጉግል ማፒንግ ሎኬሽን እንትን ፎቶዎችን መልቀቅ ትችላላችሁ። እንደዚሁም ደግሞ ፖይንት ታገኛላችሁ። አያችሁ አሁን እኔ ወደ ሌቭል 7 ነኝ። ወደ 15000 ምናምን ፖይንቶች አሉ። ምን ያህል ሪቪው 19 አለኝ። ፎቶ ደግሞ 1400 አለኝ። ቪዲዮ 11 አለኝ። ካፕሽኖች 8፣ አንሰር 30፣ ኤዲት 30፣ ሪፖርት ኢንኮሬክት ፕሌስ ደግሞ 9፣ ፕሌስ አድድ 43 ቦታዎችን አድ አድርጌያለሁ። ፋክትስ ቼክድ ይሄ እስካሁን ምንም እንደሆነም አልገባኝም። ዝም ብዬ አላደረኩትም። ይሄኛው እነዚህን ዲቴይሎችን ፎቶዎቹን ማየት ትችላላችሁ። የኔዎቹ የተለያየ ቦታ ሲሄድ ያነሷቸው ከዛ እዛው ቦታቸው ላይ አድ በማድረግ እንደምትመለከቷቸው እነዚህ ማለት ነው። you can add it የትም ሆናችሁ እንደዚህ የመሳሰሉ አድ ማድረግ ትችላላችሁ። እሺ ሌላው የት አለ? ኮንትሪቢዩት ሪቪው የምን ያህል ሶርት ባይ ቪው ስታደርጉት እናንተ የለቀቃችሁ ፎቶ ምን ያህል አንዱ ፎቶ በደረጃ ስታስቀምጡት ማለት ነው። ይሄ ነው አንደኛ የኔ እስካሁን ከታዩት ወደ 123,000 አካባቢ ታይቷል። ሁለተኛ ይሄ ነው 113,000 አካባቢ። ሶስተኛ ይሄ ነው 59,000 ምናምን። እንደ ቀልድ ዝም ብዬ ፓስተር አደባባይ ያስገባሁት ይሄ ወደ 57,000 የሆነ እንትን አድዋ ደግሞ እንደምትመለከቱ የሆነ እንደጀመረው አካባቢ ነው 24 ኦክቶበር አካባቢ ነው። ይሄ ደግሞ ተማሪዎች ፈተና ላይ ያሉ፣ ይሄ ደግሞ ሴንት ፖል ጳውሎስ አካባቢ ነው። ይሄ የኔ ፎቶ አይደለም፣ ከማህበራዊ ሚዲያ ወስጄ ነው እዚህ የጫንኩት።
ጤና ሚኒስቴር ጎማ ቁጠባ ነው። ጎማ ምናምን የሚባል አካባቢ ይሄኛው መሰለኝ። ጤና ሚኒስቴር አካባቢ ይሄ አራዳ ጊዮርጊስ ነው። ይሄ ጳውሎስ ነው። ይሄም ጳውሎስ ነው። ይሄ አራዳ፣ ይሄም ጳውሎስ ነው። ይሄም ጳውሎስ ነው። ይሄ አራዳ ጊዮርጊስ፣ ይሄም ጳውሎስ ነው። ሚዝራክ ጳውሎስ፣ ይሄኛው ከላይ ከከፍታ የተነሳ ነው። ይሄም ጊዮርጊስ፣ የሬዝ ጳውሎስ ነው። ይሄም እነዚህን በደረጃ ያስቀምጥላችኋል ማለት ነው። እንደዚህ ሁሉም በስልክ የተነሱ ኢሜጆች ናቸው። ይሄ የት መሰላችሁ? ሴንት ሜሪ ስኩል ተማሪዎች እንትን ያልኩት ነው። ሴንት ሜሪ አሁን ለምሳሌ ሴንት ሜሪ ላይ ስትገቡ አይቼዋለሁ። እነዚህን አታች አድርጌላችኋለሁ። የ12ኛ ክፍል ተፈታኞች ናቸው እነዚህ ሴንት ሜሪ ላይ 10,000 ምናምን ታይቷል። ይሄ እንትን የ12ኛ ክፍል ዝግጅት ላይ ያሉ ነበረ ይህንን ፎቶ ያነሳሁት። አሁን ወደ 2 ዓመት ሊሆን ነው ኦልሞስት። እና እነዚህን ጉግል ጠቀሜታው ፋይዳው በጣም ብዙ ነው። ይሄኛው ደግሞ አዲስ አበባ ስቴዲየም መሰለኝ ነው። አዲስ አበባ ሳይሆን ይሄ ወደ ሽሮ ሜዳ አካባቢ 4 ኪሎ ወደ አዲስ አበባ ዩኒቨርሲቲ ነው። ይሄ መስኬ ሀዙናን መድኃኔዓለም ይሄ ነው። አዲስ አበባ ውስጥ ከሚታወቁ በጣም ታዋቂ ገዳም ነው መስኬ ሀዙናን መድኃኔዓለም። ይሄም እዚህም ላይ የእነዚህ ተማሪዎችም ትምህርት ቤት አላቸው ሃይስኩል። ይሄም እነሱም ሲፈተኑ እዚህ ጋር አድ ያደረኩት መሰለኝ። የት ነው ያለው? ይሄው አይ ቲንክ ይሄ መሰለኝ። እዚህ ላይ የጨመርኳቸው ፎቶዎች አሉ። ልክ እንደዛኞቹ አያችሁ። እነዚህ ልክ 12ኛ ክፍል ተፈታኞች ሆነው የማታም የቀንም እዚህ መጥቶ ሲፈተኑ የተነሱ ምስሎች ናቸው። እነዚህ 12ኛ ክፍል ተማሪዎች የመስኬ ሀዙናን ያው everybody you can take this photo. ይሄ አሁን የተለቀቀው ኢሜጅ በጣም ኳሊቲ የሆነ እንትን ነው። አይቻልም ጥርት ብሎ፣ ምክንያቱም ይሄ ሮድ አልነበረም በፊት እንደዚህ አይነት ሮድ አይደለም። ይሄ ነው ሰፊ ሮድ ነው። አያችሁ አይደል? የድሮን ማፕ ላይ ብታዩት ዋን ዌይ ነበረች። አሁን እንደምታዩት በጣም እስከ እንጦጦ ድረስ ሰፊ ሮድ ነው ያለው። ይሄ አያችሁ ዲቤስ ነው የእንጦጦ ቁስቋም ቤተክርስቲያን ናት። ለማታውቁ ይሄኛው ቁስቋም ፓርክ ነው። ቁስቋም ማነው ንግስት ቁስቋም ቤተክርስቲያን ሄሪዝ በጣም ጥንታዊ ቤተክርስቲያን ከሚባሉት አንዱ ነው። እንጦጦ ቁስቋም ቤተክርስቲያን ይኸው እንደ አጋጣሚ ይሁን ለጉዳይ ሄጄ አውቃለሁ። በ1970 ምናምን የሚል ይመስለኛል። ይሄ ጥሩ በደንብ አልታየኝም። እስቲ 1900 በአማርኛ የለም በግዕዝ ብቻ ነው ያለው። 70 ኦር 118 እንደዛ ነገር የተመሰረተው 1918 ይሄ ነው። ቁስቋም ቤተክርስቲያን ነው የማታውቁት? ኦልሞስት ሂር እዚሁ ከደረስን አይቀር ደግሞ ደብረ ፀሐይ እንጦጦ ማርያም
ሲመረቅ ወደ 3000 በሬዎች እንደታረዱ ነው የሚነገርለት። ታሪክ እንትኑ አኮኮ ቅዱስ ገብርኤል የሚባለው እዚህ አካባቢ ነው። ግዙፍ የሆነ ህንፃ ቤተክርስቲያን እየተሰራ ያለው በዚህ አካባቢ ወደ ሽንቁሩ ሚካኤል የሚባል በዚሁ ሽንቁሩ የሚባል ቤተክርስቲያን አለ። እዚህ አካባቢ ጸበልም አለ። በጣም ግዙፍ ነው የተሰራ ያለው ህንፃ ቤተክርስቲያን ለማየት እንችላለን። እዚህ ይሄ የድሮ ነው። አሁን እየተገነባ ያለው ደግሞ ይሄው ነው እንደምትመለከቱት። ዲዛይኑ ይሄ ይመስለኛል ወይ አልቆ ነው እናንተ። ይሄ ሪሰንት ፎቶ ነው አልቆ ነው ኦልሬዲ። የሚገርም ነው። አያችሁ ይሄ እንትና ኤአይ እንዳይመስላችሁ ኢትስ ሪል። በስመ አብ እንዴት ያምራል በእናታችሁ። እሺ ምን አባቷ ነው ላፕቶፕ እንደዚህ የምትጮኸው? ምንም ሰው የለም እባክህ ጋይስ። ምን አባቷ ነው ላፕቶፕ እንደዚህ የምትጮኸው? ምንም ሰው የለም እባክህ ጋይስ። ምን አባቷ ነው ላፕቶፕ እንደዚህ እሺ ይሄን ያህል የተወሰነ ለግንዛቤ ያህል ካየን ይበቃናል። ክቡራን ተመልካቾቻችን አብራችሁ ስለነበራችሁ ቆይ እንጦጦን አላሳያችሁ እንዴ እናንተ? መንበረ ፀሐይ እንጦጦ ማርያም ቤተክርስቲያንን ላሳያችሁ እንጂ ተው እንጂ እንደው ጽድቅ ማየውን በጣም ውብና ጥንታዊ ቤተክርስቲያን እችኛዋን ላሳያችሁ። አይ ቲንክ ልክ ያልሆነ ካሜራ ነው። ይሄ ነው ደጁ ስትገቡ ከላይ የሚታየው። ይሄም አይ ቲንክ ሙዚየም አካባቢ ነው። ይሄ ነው ሙሉ እይታዋ እንደዚህ ነው መሆን ያለበት። በጣም የሚያምር ቤተክርስቲያን ነው። هذه يا جماعة كنيسة القديسة مريم، أول كنيسة اتبنت في قديس أبابا. أنا مريم. أيوة. تعالي ندور على القصر. يا እንግዲህ ዜጎች ናቸው ሲመጡ እንግዲህ የመጀመሪያው ጥንታዊ ቤተክርስቲያን እዚህ አካባቢ ነበር። ይሄ መካነ መቃብሮች ናቸው። ይሄ ወደ ቤተልሔም ይመስለኛል፣ ወደ ደወል ቤት መሰለኝ። በጣም የሚገርም አሰራር ነው። ብዙ ቱሪስቶች ነው የሚጎበኙት። ኦኬ እዚሁም ከደረሳችሁ አይቀር ደግሞ እንጦጦ ማርያም ማለት ይህች ናት ማለት ነው። አንፎርቹኔትሊ ድምጽ የለውም። የውጭ ዜጎች ናቸው በዚህ አታች የሚያደርጉት ብዙ ጊዜ። እንዴት እኔ እዚህ ያላረኩም በእናታችሁ? ፎቶ እዚሁም በዚሁም ላይ እዚች ጋር አድ የምትል ፎቶ አለች። ለምን በዚሁ አልጀምርም ካለኝ
ሜቢ ያለኝ መሰለኝ። እስቲ ቆይ እንጦጦ ማርያም ሄጄ አውቃለሁ ብዙ ጊዜ። እስቲ ለካ ላፕቶፔን እንትን አድርጌዋለሁ። ወይኔ በላቸው ላፕቶፕ ፎርማት አድርጌዋለሁ። ያልታደልኩ ሰው ነኝ በእናትህ። የለም በቃ ምንም ፎቶ የለኝም ማለት ነው። አምሹር ግን ፎቶዎች ነበሩኝ። እዚህኛው ላይ አይደለም አሉኝ እዛኛው ኮምፒውተሬ ላይ ይሄው እንደምትመለከቱት ነው። እንጦጦ ገራሚ ሙዚየም ቅርሶች የያዘ ቅዱስ ስፍራ ነው። ይሄዱና ይጎብኙ። እንጦጦ ማርያም እንግዲህ ይኸው በጣም ውብ የሆነ በአፄ ምኒልክ ዘመን የተገነባ ነው። እዛውም አጠገቡ እንግዲህ ርዕሰ አድባራት በአዲስ አበባ በደረጃ በሁለተኛነት በሁለተኛ ደረጃ የተመዘገበ ይሄው ቅርጹ ራሱ በስመአብ ክብነቱ በጣም የሚያምር በስመአብ ወልድ። እዚሁ አጠገባችን ደግሞ ማን ይላል ማለት ነው ራጉኤል ቤተክርስቲያን አለላችሁ። እዚሁ ደርሳችሁ መቼም እዚህ የደረሰ ሰው እዚህ ሳይሳለም አይመለስም። እዚቹ ቅርብ ነች። ደብረ ኃይል ቅዱስ ራጉኤል ወኤልያስ አለ እዚህ አካባቢ። እዛም ተሳልማችሁ ተመለሱ ነው የምላችሁ፣ ምክሬ ነው። ኧረ የት አለ እሺ የእንጦጦ ጫካ ውስጥ ነው ሁለቱም ያሉት። ይቺ ሱሉልታ ከተማ ነች። ባይ ዘ ዌይ ገጥመዋል ማለት ይቻላል ከአዲስ አበባ ጋር። ምንም አንድ ኬላ ብቻ ነው ያለችው እዚህ ጋር ኬላ እንጂ ኦልሬዲ ገጥመዋል ማለት ይቻላል። እዚህ ጋር የሱሉልታ ከተማ እና ጫንጮ ሱሉልታ የሚባሉት እዚህ አካባቢ ናቸው። አይቼዋለሁ። ሱሉልታ ከተማ በጣም ሰፊ ሆናለች፣ አድጋለች ምናምን። እንደ አዲስ አበባ እንግዲህ ኮሪደር እንትን ነች። የፈረሳም እጣ ደርሷታል። ብዙ ነዋሪዎች ከዚሁም ቤታቸው ፈርሷል። ኦልሞስት የአዲስ አበባ ታናሽ እየሆነች ነው። እሺ ቅድም እንዳልኳችሁ እንጦጦ ፓርክ እንጦጦ ቤተክርስቲያን ጉራራ ደብረ አሚን እንጦጦ ኪዳነ ምህረትም እንደዚሁ ጥንታዊት ቤተክርስቲያን ነች። ይችንም ማየት ትችላላችሁ። እንዴ እንጦጦ ማርያም ቤተክርስቲያን ፎቶ ወደ እንጦጦ ኪዳነ ምህረት አይገባም። ምን ሆናችሁ ነው ሰዎች? ይሄው የእንጦጦ ኪዳነ ምህረት ፎቶ ይሄኛው ግን የእንጦጦ ማርያም ቤተክርስቲያን ፎቶ ነው እዚህ ያደረጉት። ማን ነው እንደዚህ ሚስ አንደርስታንዲንግ የተፈጠረው? ይሄ ማለት ይቻላል ይሄኛው ተመስገን ልክ አይደለም። እዚህ ጋርም እንደዚሁ ይሄ ትክክል ነው። በቃ እንጦጦ ኪዳነ ምህረት ፎቶዎችን ማስቀመጥ ተገቢ ነው። ግን የሌላ ፕሌስ ለሚጎበኙ ሚስ አንደርስታንዲንግ መፍጠር ነው። ስለዚህ ትክክለኛ ቦታ ትክክለኛ ኢሜጅ ነው ማስቀመጥ ያለብን ጋይስ። እንጦጦ ማርያም ይሄን ካልን እዚህ ጋር ደግሞ
ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ነው ያልኳቸው። እዚህ ጋር ያችሁ ይሄ ደግሞ 3 ቅርጽ ያለው ነው። መሶብ የሚባል አይነት ቅርጽ ነው። አያችሁ በጣም የሚያምር ነው። በጣም ጥንታዊ ነው። ወደ 140 ምናምን ዓመት ያስቆጠረ ነው። ዋሻ አለው ምናምን እንደምትመለከቱት። እዚህ ጋር ግን አይ ቲንክ ፎቶዎችን ያስቀመጥኩ ይመስለኛል። እሺ እስቲ የድሮ ቀለሙ እንደዚህ ነበረ። የተወሰነ ጊዜ ላይ ነው እንደዚህ የሆነው። ትንሽ ቀለም የተቀባው ሙሉ ነጭ ነበረ። ትንሽ አሁን አያምርም? ይሄ 100 ምናምን ዓመት ያስቆጠረ ይመስላል ጋይስ። በእንጨት ነው የተሰራው። በሌላ ምንም አይደለም። እንጨትና ኖራ እንቁላል ምናምን እንጨቶቹ ማነው እነዚህ የተሰራበት ማቴሪያል ከአዲስ አበባ ነው የመጣው ማለት ነው። አዲስ አበባ ጫካ ነበር ያኔ ማለት። ስለዚህ ከቀራኒዮ መድኃኔዓለም ቀጥሎ ይሄ በአዲስ አበባ ይሄ ቤተክርስቲያን ሁለተኛው ነው ማለት ነው። ቀድሞ በመሰራት ይሄ ነው። ኢቭን ከአዲስ አበባ ከተማ ቀድሞ የተቆረቆረ ይመስለኛል። ይሄ አካባቢ የመጀመሪያው መናገሻቸው ይሄ ነበረ ማለት ነው። ለአፄ ምኒልክ እና ወታደሮቻቸው መኳንንቶቹ እዚህ ነበሩ እና አባ ገብረሃናም እዚህ አካባቢ ነበረ ቤት ተሰጥቷቸው የሚኖሩት ማለት ነው። ሌሎች የኢትዮጵያ መኳንንቶች ምናምን እዚህ አካባቢ እንደ ስትራቴጂክ እንደምትመለከቱት እልም ያለ ጫካ ነው። ጸበል ቦታ እዚህ አካባቢ አለ። እዚህ ዱካያችሁ አይደል? ጸበል አለች። እዛ በእግር ስትሄዱ ታገኛላችሁ። ውስጥ ለውስጥ ነው የምታስኬደው። አንድ ጊዜ ሄጄ ተጠምቄያለሁ። በዚህ ውስጥ ለውስጥ አያችሁ ጫካው ይሄ እልም ያለ። አሁን እንደውም የተወሰነ የሆነ መንገድ ሳይሰራበት አይቀርም እና በሁለት መንገድ መሄድ ትችላላችሁ። በዚህ በፍተሻ አድርጋችሁ በዚህ ማለት ነው። ይሄኛው ኬላው ነው። የፍተሻ ኬላ ነው ይሄኛው። በዚህ ጋር አድርጋችሁ መሄድ ትችላላችሁ። በሽሮ ሜዳ አድርጋችሁ መሄድ ትችላላችሁ ማለት ነው። ይሄ ምንድነው? ወደ ይሄ ጉለሌ እጽዋት ማዕከል መግቢያ በር ነው ይሄኛው። ጉለሌ እጽዋት ማዕከል ማለት ይሄ በጣም ብዙ ክሊፖቻችን የሙዚቃ ክሊፖች ምናምን ይሰሩበታል። ይሄ ሎጅ ነው። አይቼው አይደለም እንደ ሎጅ አይነት ምናምን የተሰራ ነው እና ሰዎች እዚህ ጋር ቅዳሜና እሑድ እየመጡ ይዝናናሉ ምናምን። እዚህ ጋር እንደምትመለከቱት በጣም የሚያምር ፕሌስ ነው። ጉለሌ ጋርደን የሚባል ቦታ ነው ይሄ። እስቲ ቆይ ፎቶዎች ካሉ ይኸው ጉለሌ ጋርደን እየተባለ የሚጠራው አይ ቲንክ ብዙም ፎቶዎች አልተጨመሩ። ብዙ ጊዜ የውጭ ዜጎች ናቸው እንደዚህ አይነት ነገሮች የሚጨምሩ። ግን እኛም ጥሩ ፎቶዎችን በመልቀቅ እዚህ አካባቢ ሰዎች በቀላሉ አንደርስታንድ እንዲያደርጉ እንደዚሁ ማስቀመጥ እንችላለን። መግቢያው ይሄ ነው መሰለኝ። ይሄ ነው። እዚህ ጋር ነው 10 ብር ነበር መሰለኝ መግቢያው። አሁን አላውቅም፣ በቅርብ ሄጄ አላውቅም። ይሄ ነው መግቢያው። አያችኋል? መግቢያ በሩ በዚህ ነው። መውጫ በዚህ። ሁለት በር ነው ያለው። አንዱን አታዩትም እዚህ ጋር አያችኋል? ሁለት በር ነው ያለው። ይሄ ጉለሌ እጽዋት ማዕከል ነው። የቀድሞ ስሙ መለስ ዜናዊ እጽዋት ማዕከል አይነት ነገር ነው። ወደ ጉለሌ እጽዋት ማዕከል የተቀየረው። በጣም የሚያምር አካባቢ ነው። ይሄ እንደውም ብዙም እንትን አይልም። ብዙ ክሊፖች ግን እዚህ ተሰርተዋል ማለት ይቻላል። ፎር ኤግዛምፕል
የማን ክሊፖች? ይህን ቦታ ለማሳየት አምልሰት የሆነ ፕሮግራም ሰርታለች። አሸንዳ ይሁን አላውቅም። አምልሰት ምጪ ይሄኛው አይ ቲንክ የሆነ ፕሮግራም አሸንዳ ይሁን እንደዛ የት ሄድን? ቆይ ይሄን አይደል የተጫንኩት? የዛሬ ዓመት መሰለኝ እንደዛ ነበር። ግን የኢትዮጵያ ሕዝብ ብዙ እስከ ኤርትራ ድረስ ቆይ ይሄ 11 ወሩ እንዴ? ይሄ መሰለኝ ሂሬዝ ወለሌ ጋርደን ማለት ይኸው ጉለሌ ጋርደን ይሄ ነው። በጣም የሚያምር ፕሌስ ነው። ላይቭ መሰለኝ የገባችው ጉለሌ ጋርደን እዚህ ነው የተሰራው። ሌላም ዘፈኖች ረሷቸው ታይትሎቻቸው እንግዲህ እዚህ ቦታ ላይ የተሰሩ አሉ። እናንተም ሜንሽን ማድረግ ትችላላችሁ። ኧረ ስሙ ጠፋብኝ በእናት ይህን ሀናም እዚህ ሰርታለች እንዴ? ሀና ግርማ ሰራችን። ቆይ ማነው ስሙ እናት ኒው ምክንያቱም ይሄ በዛ መሰለኝ። አይ ቲንክ ይሄም ራሱ እዛ ነው። ይሄ ምናምን ሞስት ፕሮባቢሊቲ ይሄ መሰለኝ። ይሄም እዛ የተሰራ ይመስለኛል ጉለሌ እንደዛ መሰለኝ። ኤኒዌይስ ጉለሌ ጋርደን ማለት ይሄ ነው። እሱን እያየን ነበረ ማለት ነው። በጉለሌ ጋርደን አድርገን ተመልሰን አዲስ አበባ መጥተናል። ይሄ እንደምትመለከቱ ይሄ ሃይዌይ ነው። ሃይዌይ በፊት አዲስ አበባን ክብ ይሰራል ተብሎ ይሄ ሃይዌይ ማለት እስከ ቦሌ እስከ መገናኛ ከዚህ ጀምረ መገናኛ የሚገጥም ነበረ። እዚህ ጋር ነው የቆመው እንደምትመለከቱት ማለት ነው። እዚህ አካባቢ ነው የቆመው። ለምን እንደቆመ አላውቅም። አዲስ አበባን ሙሉ ክብ ይሰራ ነበረ። እዚህ ደረሰ እና እያችሁ አይደለም ቆመ።
ክብ ነው እንደምትመለከቱት እዚህ ጋር ዊንጌት አድርጎ ይሄ ቀለበት መንገዱን ይዞ አየር ጤና አድርጎ አያችሁ እንደዚህ በጣም ትልቅ መንገድ የነበረ ነው። ጎፋ አድርጎ እና ወደ ሀና ማርያም ምናምን አድርጎ ቦሌ የሚገጥም ወደ ገርጂ ምናምን የሚገጥም ከዛ መገናኛ ነበረ የሚገጥመው መንገዱ። እዛ ግን ሳይገጥም ቀርቷል ማለት ነው፣ ተቋረጠ። ይሄን ይመስል ነበረ የጉግል ማፒንግ አዲሱ የጉግል ማፕ ቪዊንጉ። እያንዳንዱ ነገር ማየት ትችላላችሁ። ኢቨን ቤታችሁን፣ የጎረቤታችሁን እንደዚሁ ስፔሲፊክ ማየት ትችላላችሁ። ክቡራን ተመልካቾቻችን እስቲ who is watching me now? Still 1%. Thank you so much for you. still 1%. እሱም እኔ ይሆናለሁ ራሴ አንዳንዱ ነገር። እሺ አመሰግናለሁ ለነበራችሁ አብራችሁኝ ስለነበራችሁ ክቡራን ተመልካቾቻችን ይህን ይመስል ነበረ። አብራችሁኝ ተከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ቻናሌን እንድታበረታቱ ጠይቃለሁ። ካሜራዬም እንደዚህ መሆን ነበረበት። በጣም ጥርት አይልም። የላፕቶፕ ካሜራ ነው እንግዲህ። በያላችሁበት የዓለም ክፍል ሰላም እንድትሆኑልኝ፣ ፍቅር እንዲሆን ለሀገራችን ለኢትዮጵያ ለመላ ለሰው ልጆች ሰላም እንዲሆን እመኛለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። እኔም አብሬያችሁ የነበርኩኝ ኃይሌ ነኝ። ቤተሰብ እያደረጋችሁ አበረታቱን። ይሄ ያው አለሁ ለማለት ያህል ነው። ጊፍትም መስጠት ትችላላችሁ። ምክንያቱም ረጅም ጊዜ ሆኖኛል ከተከፈለኝ። እስቲ ወደ 70 ዩሮ ለመሙላት 50 ዩሮ አካባቢ ነው ያለው እና ብድር መልሳለሁ። ወዳጆቼ የሆነ አንዳንድ ሳንቲም ጣል ብታረጉልኝ 70 ዩሮ ሞልቶልኝ ይቀበላሉ ማለት ነው። ስቲል ግን ኦልሞስት ወደ 1 አመት ሆኖኛል። ምን የለም አልመጣም። ባይሆን በባንክ አውጥቼ እሰጣለሁ። እናንተም ላኩልኝ፣ በዚህ አስገቡልኝ ማለት ነው። በተለይ ዶላር የሚገባ ካለ በቃ እኔ በብር መንዝር ብዙ አድርጌ ነው የምሰጠው። ኤኒዌይስ አመሰግናለሁ።